ሰላም ጤና ይስጥልኝ ውድና የተከበራችሁ የሸዋል ዩቲዩብ ተከታታዮቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም ነው። የእናንተም ሰላም በያላችሁበት ቦታ በዘተረፈ ይበልልኝ። ወደ ሸዋል ዩቲዩብ አዳዲስ የመጣችሁ እንኳን ደህና መጣችሁ። ሰብስክራይብ አድርጉ የመለቃችሁ አዳዲስ ቪዲዮ እንዲደርሳችሁ። እንዲሁም ቪዲዮን ከወደዳችሁት ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ፣ ነባሮችም እንደዛው ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁትኝ በተጠየቁት ኮሜንት ሴክሽን ላይ ተጠይቄ ነው ማለት ነው። በኮሜንት በጽሁፍ ከምመልስ ቪዲዮ ብሰራ ሌሎቻችሁን ይጠቅማል ብዬ ስላሰብኩኝ ነው ማለት ነው። ያው እኔ በማውቀው መልኩ ማለት ነው። እንግዲህ እኔ በማውቀው መልኩ ምንድነው የተጠየቁት ጥያቄ መጀመሪያ ዋይፋይ መሰራበት አረብ ቤት ወይም መዳም ቤት ዋይፋይ ያለ ግን ፓስወርዱን ስጭኝ ብላት እምቢ አለችኝ። እኔ እንዴት ነው ፓስወርዱን የቤቱን ዋይፋይ ፓስወርድ ላገኝ የምችለው? አንቺ የምታውቂው ዘዴ አለ ወይ? እንዲሁም ደግሞ የምተኛበት ክላስ ኢንተርኔት አይደርስም፣ እንዴት ነው ማድረግ የምችለው የምትሉም አላችሁ። እንግዲህ እያንዳንዱን ነገር በማውቀው መልኩ አስረዳችኋለሁ ማለት ነው። በመጀመሪያ እንግዲህ የኢንተርኔት ወይም የዋይፋይ የራሱ የሆነ ዲጂታል የሆነ እንትን አለው ማለት ነው። ኮድ ወይም ፓስወርድ አለው ማለት ነው። ምሳሌ አሁን እኛ ስልካችን የራሱ የሆነ ፓተር አለን ማለት ነው። ስልካችን ስንከፍት ስንዘጋ የራሱ የሆነ ፓተር ኮድ እናወጣለታለን። በስማችን ሊሆን ይችላል፣ እንዲሁም ደግሞ በቁጥርም ሊሆን ይችላል። የራሱ የሆነ ፓተር አለው ማለት ነው። እንዲሁም ደግሞ ሌላ ምን ልበላችሁ፣ ኢሜል ቢኖራችሁ ኢሜል ስም አለው፣ ከዛ ደግሞ ቁንትን አለው ፓስወርድ አለው። ልክ እንደዛም ዋይፋይም ራሱን የቻለ ስም አለው እንደዚሁም ፓስወርድ አለው ማለት ነው። እና ያንን እንግዲህ ለማግኘት አንደኛ በእንትን ነው በስካን በማድረግ ማለት ነው። ምሳሌ እኔ አለሁበት ቤት ኢንተርኔት አለ። ከዛ አንድ ጓደኛዬ ብትመጣ ከስልኬ ላይ ስካን አድርጌ እሰጣታለሁ ማለት ነው። ኢንተርኔቱን የቤቱን ኢንተርኔት ኮድ ባላቅ ማለት ነው። እንደዛ ካልሆነ በስተቀር በሌላ በምንም አማራጭ የቤቱን ዋይፋይ ፓስወርድ ልናገኝ አንችልም። አሁን የተለያዩ ሶሻል ሚዲያ በዚህ መልኩ የጎረቤት ዋይፋይ ታገኛላችሁ፣ በዚህ መልኩ በጎረቤት ዋይፋይ መጠቀም ትችላላችሁ እያሉ የተለያዩ ቪዲዮዎችን የሚሰሩ አሉ። እኔ የተለያዩ ነገሮችን ሞክሬያለሁኝ። ሳሌውን እዚህ ቤት ሆኔ ከዚህ ቤት ስወጣ ሌላ ቦታ ሲሄድ የተለያዩ የዋይፋዮች ስሞች ይመጡልኛል። ያንን ተጭኔ ልክ በተከታተልኩት ቪዲዮ ሰርተው በዚህ አድርጋችሁ በዚህ ዋይፋይ ፓስወርዱን ታገኛላችሁ ብለው በሚሰሩት ቪዲዮ ላይ በየተለያዩ በዩቲዩብ ላይ በተለያዩ በየቲክቶክ ላይ እንደዚህ ታገኛላችሁ ብለው ያን ተከታትዬ ስሞክረው አይሰራም ማለት ነው። ምክንያቱም አንድ ዋይፋይ በቃ የራሱ የሆነ ኮድ አለው፣ ዝም ብላችሁ የምታገኙት አይደለም። ግን ለምሳሌ ሆነ እኔ ላሳያችሁ። አሁን አንድ ጓደኛዬ አንድ ኢትዮጵያውያን እኔ ጋር መጣ ይልበል፣ ወይም ደግሞ የምሰሩበት ቤት ልጆች ካሉ ከነሱ ላይ መውሰድ ትችላላችሁ። ግን ያኔ ሴትዮዋ ፍቃደኛ ካልሆነች ደግሞ ችግር ነው። ግን ልጆቹን በሆነ ምክንያት እንትን ብላችሁ ቀስ ብላችሁ ልጅ የምትይዙ ከሆነ ከነሱ ስልክ ልጆቻቸው ስልክ ካላቸው እስካን አድርጋችሁ መጠቀም ትችላላችሁ፣ ወይም ኮዱን ማግኘት ትችላላችሁ፣ የዋይፋውን ፓስወርዱን ማግኘት ትችላላችሁ። እንዴት ነው ማግኘት የምትችሉት? አሳያችኋለሁ በቅደም ተከተል። በመጀመሪያ እዚህ ጋር የራሱ የሆነ ይቅርታ፣ እዚህ ጋር ያው የዋይፋይ ስም አለ ማለት ነው። እዚህ ጋር የኔ አሁን ይኸውላችሁ እዚህ ጋር የዋይፋዩ ስም አለ። ከዛ እሱን ጫንለዋለሁ ማለት ነው። እዚህ ጋር ያው ተሰጫ ነው እዚህ ጋር መጣ ማለት ነው። ይሄው እዚህ ጋር የኛ ቤት ዋይፋይ ስሙ ማለት ነው። መጀመሪያ ዋይፋችሁን ላይ ዋይፋውን ጫን ስትሉት የእናንተ የምትጠቀሙት ዋይፋይ ወይም ኮዱን ካላወቃችሁት ራሱ ስሙ ይመጣላችኋል። ከዛ ስሙ ከመጣ በኋላ ደግሞ ፓስወርዱ ያስፈልጋችኋል ማለት ነው። ከዛ እኔ እስኪ ልጫ ነው ላሳያችሁ ማለት ነው። ከዛ እዚህ ጋር ስገባ ያውላችሁ ምሳሌ አሁን እስካን ለማድረግ እዚህ ጋር ምሳሌ ከአንድ ሰው ስልክ ላይ መውሰድ ከፈለጋችሁ
እንዴት መውሰድ ወይም ኮዱን እንዴት ማግኘት እንደምትችሉ ላሳያችሁ። እዚህ ጋር ሴቲንግ የምትመስል ከስሙ በፊት እንትን አለች። እዚህ ጋር ደግሞ ይቻትላችሁ የአይን ምልክት የምትመስል እሷን ጫን ስትሉት የኮዱ ይወጣል። ምሳሌ አሁን የኛ ቤት ኮድ በጣም ቀላል ነው፣ ከ1 እስከ 8 ነው ማለት ነው። ዝም ብለው ነው ያደረጉት። ከዛ አሁንም እዚሁ ጋር ሴቲንግ የምትመስለው ጋር ትገቡና እንትን ታገኛላችሁ። እስካን ለማድረግ ምሳሌ በአንድ ስልካችሁ እንትን ለማለት ማለት ነው። ከሌላ ስልክ ላይ እንትን ለማለት እስካን ለማድረግ በመጀመሪያ እዚች ጋር የእናንተ የዋይፋይ የሌለበትን ስልክ እዚች ጋር ይቻትላችሁ የሆነ 4 መቃዘን የምትመስለዋ ከ3 ነጥብጥቧ ጎን ያለችዋን እሷን ነካ ታደርጋላችሁ። ከዛ እሷን ከነካችሁ በኋላ ምን ታደርጋላችሁ? እሷን ስትነኩት ከዛ ይሄን ስካን ትቀርጻላችሁ ማለት ነው። ላሳያችሁ። ይኸውላችሁ ይሄን ስካን የምትለዋን ታች ስትነኩ ይሄ ይወጣላችኋል። ከዛ አሁን ባሳያችሁ በዚህ እዚህ ጋር 4 ነጥብ የምትመስል ያለች አይደለ? እሱን በእሱ መቅረጽ ትችላላችሁ። እዚህ ጋር እናንተ ስልክ ላይ ይወጣላችኋል። ምሳሌ አሁን ማንኛውም ጎረቤት የሚሆን ምሳሌ የሆነ ቤት ዋይፋይ ያለበት ቤት ስትገቡ ስሙ ይመጣላችኋል። ከዛ እሱን ጫን ስትሉት ከሌላ ሰው ላይ እስካን አድርጋችሁ መውሰድ ትችላላችሁ። በዚህ መልኩ ነው እንጂ ዝም ብላችሁ ልታገኙ አትችሉም። በዚህ መልኩ ነው ማግኘት የምትችሉት። በሌላ መንገድ ልታገኙት አትችሉም። እና ታገኙታላችሁ ምናምን ብለው እንትን የሚሏችሁ እኔ ውሸት ነው ማለት ሞክሬ የለውኝ የተለያዩ ነገሮችን ሞክሬ አላገኝ አልቻልኩኝም። እንደገና ደግሞ የምተኛበት ክላስ ዋይፋይ አይደርስም። እንዴት ነው እንዲደርስ ማድረግ የምችለው? ያ እንዲደርስ ማድረግ የምትችይው አንድም ለነሱም ላንች የሚቀርብበት ቦታ ላይ እንዲያደርጉ ያኔ በኮንትራት ቤት ከሆነሽ ሙያሽን ማውራት ካልቻልሽ ማታም መኝታ ክላስሽ ዋይፋይ ካልደረሰልሽ በስነ ስርዓቱ ማናገር ሰዎችን። ምክንያቱም ክላስ እየደረሰልኝ አይደለም፣ ሙያን ስራ ነኝ፣ ማታ ነው መጠቀም የምችለው። ስለዚህ ክላስ እንዲደርስልኝ አድርጉልኝ። ለነሱም ላንችም የሚቀርብበት ቦታ ለነሱም ላንች የሚሰራበት ቦታ እንዲያደርጉ መጠየቅ ትችላለሽ። ግን ህጋዊ ስትሆኑ ነው እንደዚህንን ፍቃድ መጠየቅ ያለባችሁ። ህገወጥ ስትሆኑ እንኳን አይደለም እንደዚህ ልጠይቁ አይደለም በስነ ስርዓትም አናግራችሁ ምንም ብላችሁም አይሞሉላችሁ። አንዳንዶቹ አይሰጡም። ለምን እንደሆነ አላውቅም። ማለት ይሄ እኔ እንጃ ለምን እንደሆነ። አሁን ምሳሌ ወርሃዊ ሲሞላ የቤት ዋይፋይ ወርሃዊ ሲሞላ ለምን 1000 ሰው አይጠቀምም? ወሩ ሲደርስ ነው የሚዘጋው እንጂ ከዛን በኋላ አይዘጋም። ግን ያው አንዳንዶቹ አረቦች ያው የክፋት አይነት ባህሪ ስላላቸው እናንተ እንድትጠቀሙ እናንተ ለስራ ብቻ እንደመጣችሁ ስራችሁ እንድትሰሩ ስራችሁ ላይ ትኩረት እንድታደርጉ ብቻ ስለሚፈልጉ በዛን ሰዓት ዋይፋይ ሊሞሉላችሁ አይችሉም ማለት ነው። ግን እናንተ ዋይፋይ እንዲሞሉላችሁ በስነ ስርዓት ማናገር፣ ካልሆነ ደግሞ ምንም ማድረግ አይቻልም። ግን ህጋዊ የሆናችሁ ስልክ ካላችሁ ዋይፋይ በስነ ስርዓት እንዲሰጧችሁ ማድረግ ነው እንጂ ምንም የሚጎዳቸው። አሁን ምሳሌ አንዳንዶቹ ካርድ ይበላል ምናምን ይላሉ። ምንም ይበላው ነገር የለም። ለወርሃዊ ከስከሞሉ ለ15 ቀንም ሲሆን 15 ቀን 10ም 5ም ተጠቀማችሁ። አሁን የስልክ ዋይፋይ ነው ቶሎ የሚዘጋው። የስልክ ከሆነ ይዘጋል ቶሎ ማለት ነው። ግን የቤት ዋይፋይ አይዘጋም። ወሩን ጠብቆ ምንም 1000 ሰው ቢጠቀም ወሩን ጠብቆ ነው የሚዘጋው ማለት ነው። እና እንደዛ ነው። እኔ በሌላ ዘዴ ምንም ማቀው ጉዳይ የለም። ማቀው በቃ እስካን አድርጋችሁ ምሳሌ አሁን አንድ ኢትዮጵያን እኔ ጋር ብትመጣ እሷ ስልክ ላይ ዋይፋይ ከሌላት በስካን ነው የምሰጣት። ግን እኔ የቤቱንም ዋይፋይ ኮድ አውቃለሁኝ። እንደውም ሰዎች ያውቁም። ሰው ሲመጣ አሁን ለቤት ዋይፋይ ሙይ ሲባል እኔ ነኝ በቃ ኮዱን አውቄ እኔ ነኝ የማውቀው ቤት ውስጥ ኮዱን ማለት ነው። ፓስወርዱን ኮድ የማውቀው እኔ ነኝ። ሰው ሲመጣ ሙይ ሲባል እኔ ነኝ የምሞላላቸው ሲፈልጉ ማለት ነው። ሰዎች ረስተዋል ሲጀመር እነሱ እንትን የላቸውም እና እንደዛ ነው። ፓስወርድ የራቃችሁ ደግሞ በቃ በስነ ስርዓት እንዲያቀርቡላችሁ ማናገር ነው። ካልሆነም ደግሞ ምንም ማድረግ አትችሉም። ቀን የተወሰነ ሰዓት ቤተሰቦቻችሁን ትንሽ የተለያየ ሚዲያ አይታችሁ ወደ መኝታችሁ። በእርግጥ መኝታ ክላሳችሁ ያማግጣል። እውነት ለመናገር
እኔ አሁን በጣም ከምላችሁ በላይ አይኔን በሽተኛ እየሆንኩኝ ነው። በቃ እስከ ሌሊቱ 8 ሰዓት 9 ሰዓት መቆይበት አለ። ምክንያቱም ተኝቶ ስልክ ማየት ምን ያክል ጎጂ እንደሆነ በተለያዩ ዶክተሮች የሚነገር ነው። እና ስልካችንን በጣም ነው አይናችንን በጣም እያበላሸ ነው። እውነት ለመናገር እኔ ራስ ምታት ያቀኙ ነበር። አሁን ራስ ምታት ያመኛል ምናምን በቃ ደግሞ ልተኛ ስለ አይወስደኝም። አሁንማ በቃ ልማድ ሆኖብኛል የእውነት ለመናገር ማለት ነው። እና አንድ ፊት ጥቅም አለው፣ አንድ ፊት ጉዳት አለው። ግን ሙያችሁን የምታወሩ ከሆነ ክላሳችሁ ካልደረሰ ብላችሁ አትጣሉ። ሙያችሁን ማውራት ከቻላችሁ ምን ካላችሁ ባትጣሉ ጥሩ ነው። ማታማ ደክሟችኋል ምናምን ስተኙ እናንተ ሰላማችሁን ታገኛላችሁ። ራሳችሁ ሰላም ያገኛል፣ አእምሯችሁ ሰላም ያገኛል። ግን ሌሊትም ቀንም ስትጠቀሙ አይናችሁንም እየጎዳችሁ ነው፣ አእምሯችሁንም እየጎዳችሁ ነው። እውነት ለመናገር እኔ ከድሮ ከነበርኩበት እና አሁን ካለሁበት ወይኔ እንዴት ገልጬ ንገራችሁ? ታውቃላችሁ ስልክ ምን ያክል ጎጂ እንደሆነ ምን ያክል እየጎዳን እንደሆነ ያው እናውቃለን ማለት ነው። እና በዚህ መልኩ ነው እኔ በማውቀው ሁኔታ ይሄ ነው። በስካን ካልሆነ በስተቀር በሌላ ዘዴ አላቅም። የምታውቁ ካላችሁ ደግሞ በኮሜንት ላይ አስቀምጡ፣ ለሌሎችም እንዲጠቀሙበት አድርጉ ማለት ነው። ሁላችሁንም ወዳችኋለሁ። ባይ ባይ።